ሄይ ሰላም እንዴት ናችሁ? ዛሬ የማሳያችሁ እጅግ በጣም ወሳኝ የሆነ የአንድ ቁም ነገር ያለው ነገር ነው ማሳያችሁ። ይሄ ምንድነው? ሁላችንም እንደምናውቀው ከአፍተር ግራጁዌሽን ወይም ደግሞ ስራ ላይ ሆነን ተጨማሪ ስራዎችን ለማግኘትም ሆነ አዲስ ስራ ለማመልከት በጣም በተለያየ ኖቲስ ቦርዶች ላይ እየዞርን የምናነበው ነገር በጣም ለጋርድስ ነው፣ ኋላ የቀረ ነገር ነው። አሁን ላይ ሁሉም ነገር ተቀይሯል እና በርካታ የጆብ ሰርች ዌብሳይቶች አሉ። ከነዛ ዌብሳይቶች ውስጥ እኛ ሀገር ላይ በጣም ፖፑላር የሆነውና አብዛኛው ሰው እየተጠቀመበት ያለው አብዛኞቻችንም አፕላይ ያደረግን የተለያዩ ቁም ነገሮችን ያገኘንበት ብዙ ሰዎችም የተቀጠሩበትን አንድ ዌብሳይት ነው ማሳያችሁ። በጣም ከ10 ከዛ በላይ ቶፕ ሳይቶች አሉ ኢትዮጵያ ውስጥ፣ ግን ፖፑላር የሆነውን ስለ አንዱ ሳይት ላሳያችሁ ነው የመጣሁት። እሱ ምንድነው? ኢትዮ ጆብስ ይባላል። ኢትዮ ጆብስ እንደምታውቁት ሁላችሁም ታውቁታላችሁ ብዬ አስባለሁኝ። ነገር ግን ኢትዮ ጆብስ ላይ አብዛኞቻችን የምንሳሳተው ምንድነው? የኢትዮ ጆብስ ዝም ብሎ በፈለግንበት ጉግል ክሮም ላይ ወይም የሆነ ብራውዘር ላይ ጽፈን አፕላይ ማድረግ አንችልም። አፕላይ ማድረግ የምንችለው ምንድነው? ሎጊን የሆነ ዩዘር ኔም እና ፓስወርድ ያለው ስትሮንግ የሆነ ፕሮፋይል ኑሮን የኢትዮ ጆብስ አካውንት ሲኖረን ነው ማለት ነው። ስለዚህ እንደምታዩት እንግዲህ ኤክስተርናል ላቴንት የሆነው ዳሽቦርድ የኢትዮ ጆብስ ይሄን ይመስላል። ነገር ግን እዚህ ጋር እንደምታዩት ምንድነው ሎጊን አላደረኩም። ሎጊን ካደረኩ በኋላ ነው እንትን ማድረግ የምችለው ማለት ነው፣ ያለው ነገር ማግኘት የምችለው ማለት ነው። አሁን እኔ ኦሬዲ አካውንት አለኝ፣ ግን አስዩም ለእናንተ ለማሳየት ያህል ከዚህ ዌብሳይት ወጥቼ ሎግ አውት ብዬ እንደገና እንደ አዲስ ምን ማድረግ አለብኝ፣ እንዴት ሎጊን ማድረግ እንዳለባችሁና ፕሮፋይላችሁ እንዴት ስትሮንግ ማድረግ እንዳለባችሁ ላሳያችሁ። የሎጊን የሆነ አካውንት ስለሆነ ማለት ነው። መጀመሪያ እዚህ ጋር ኢትዮ ጆብስ ብለን እንገባለን ማለት ነው። ሰርች እናደርጋለን። ኢትዮ ጆብስ ብለን ሰርች ካደረግን በኋላ ቀጥታ ምን ያደርግልናል? ወደ ሜን ዳሽቦርዱ ያስገባናል። ወደ ሜን ዳሽቦርዱ ከገባን በኋላ ምንድነው የምናደርገው? ይሄን የኔ ሎግ አውት ልበለው፣ ምክንያቱም ከመጀመሪያው ማሳየት ስላለብኝ ማለት ነው። ስለዚህ መጀመሪያም ታረጋግጣላችሁ ethiojops.net.sign ይላል። ችግር የለውም ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ ቀጥታ ከዛ ክሊክ አድርጋችሁ በቀጥታ መግባት ስለምትችሉ ላሳያችሁ ይችላሉ ማለት ነው። አሁን ግን ጀስት እንደ ሃይላይት ነው ማሳያችሁ። እዚህ ጋር ሁለት አይነት ኦፕሽን አላችሁ፣ ሳይን አፕ ኦፕሽኑ ማለት ነው። አንደኛው በጉግል ቀጥታ ሳይን አፕ ዊዝ ጉግል ትሉታላችሁ። ሁለተኛው ደግሞ ዲቴይል ኢንፎርሜሽኑ ሞልታችሁ መሙላት መቀጠል ትችላላችሁ። አሁን ለምሳሌ እዚህ ጋር እኔ አዲስ ተመዝጋቢ ነኝ ብዬ አስዩም ላድርግ። እዚህ ጋር ፈርስት ኔም ያስፈልጋል። ኢሜል አድሬስ፣ ብዙ ጊዜ የምትጠቀሙበትን ኢሜል አድሬስ ማስገባት ይጠበቅባችኋል። እዚህ ጋር ስልክ ቁጥር፣ የኢትዮጵያ ስልክ ቁጥር፣ ፓስወርድ ስትሮንግ የሆነ ፓስወርድ ነው። በነገራችን ላይ የፓስወርድ ክራይቴሪያዎች አሉት፣ እዚህ ጋር ሊስት አድርጎላችኋል። በነገራችን ላይ 8 ካራክተር መሆን አለበት። አፐር እና ሎወር ኬዝ መጠቀም አለባችሁ። ፓስወርድ ቢያንስ አንድ ወይ ከዛ በላይ ቁጥር ሊኖረው ይገባል። ዳይቨርሲፋይድ የሆነ ፓስወርድ መሆን አለበት። ለምን ከተባለ ስትሮንግ ለመሆኑ ማለት ነው። ስለዚህ ፓስወርድ ኮንፈርሜሽን ኢዝ ቬሪ ኢምፖርታንት፣ ግዴታ ነው። ፓስወርድ ኮንፈርሜሽን ያስፈልጋል ማለት ነው። ስለዚህ የፓስወርዳቸውን እዚህ ጋር ኮንፊርም ማድረግ ይጠብቅባቸዋል ማለት ነው። አሁን እኔ ለእናንተ ለማሳየት ያህል ብዬ ነው እዚህ ጋር ጽፍ ፓስወርድን እያስገባው ያለሁት፣ ግን ኦልሬዲ አካውንት ስላለኝ የሳይን አፕ ፕሮሰሱ ይሄን ካደረጋችሁ በኋላ ቀጥታ ምንድነው የምታደርጉት? ሬጂስተር ነው የምትሉት። ሬጂስተር ካላችሁት በኋላ ምንድነው የሚያመጣላችሁ? በጣም በርካታ ነገሮችን ያመጣላችኋል። የወርክ ኤክስፒሪየንሳችሁን፣ የትምህርት መረጃችሁን፣ ባችለር ከኤሌመንተሪ ጀምሮ እስከ ማስተርስን ፒኤችዲም ካላችሁ ከዛ ጀምሮ ያለውን እያንዳንዱን ኢንፎርሜሽን ያሳያችኋል። እዛ ላይ ትሞላላችሁ። ለምን? ስትሮንግ የሆነ የኢትዮ ጆብስ አካውንት ለመክፈት ማለት ነው። ስለዚህ ወደ እኔ አካውንት ገብቼ ላሳያችሁ፣ ሎጊን ብዬ ማለት ነው። ስለዚህ ቀጥታ ወደ እኔ ኢትዮ ጆብስ አካውንት ሎጊን እላለሁኝ። ዩዘር ኔም እና ፓስወርድን ባይ ዲፎልት ሴቭ እንዳደርግልኝ ስላደረኩት ነው እዚህ ጋር አሁን ገባልኝ ማለት ነው። የኔ ፕሮፋይል ይሄን ይመስላል። ዘን አሁን ለእናንተ ላሳያችሁ የፈለኩት ምንድነው፣ ፕሮፋይላችሁ በየጊዜው ኤዲት ማድረግ ትችላላችሁ። እዚህ ጋር ኤዲት የሚለው ላይ ትሞሉና ፈርስት ኔም፣ ኢሜል አድሬስ፣ ፎን ነምበር፣ ዴት ኦፍ በርዝ፣ ፕሮፌሽን ምናምን ዋትኤቨር እዚህ ጋር አለ። እንደዚህ ስክሮል ዳውን እያደረጋችሁ በርካታ ነገሮችን
እየሞላችሁ ሴቭ እያላችሁ እየጨመራችሁ እየቀነሳችሁ ፕሮፋይላችሁን በጣም ስትሮንግ ማድረግ ይጠበቅባችኋል። ለጆብ ሴክሮች ጆብ ሴክሮች ውስጥ አይን ለመግባት ማለት ነው። ስለዚህ ለምሳሌ ይሄ ለሳምፕል የተከፈተ የጆብ ሳይት የኢትዮ ጆብ ሳይት አካውንቴ ነው። 73% ነው ፕሮፋይል ኮምፕሊትድ የሆነው። ስለዚህ ሞር ጥሩ እንዲሆንላችሁ ከዚህ በላይ ከ80% ከ90% በላይ በጣም ስትሮንግ እንዲሆን ማድረግ ይጠበቅባቸዋል። ያን የሚያደርገው ግን ራሱ በሰጣችሁት መረጃ መሰረት ሬቱን የሚሰጠው ወይም ፐርሰንቴጁን የሚሰጠው ራሱ የኢትዮ ጆብስ ፕላትፎርም ነው ማለት ነው። ስለዚህ ቀጥታ አሁን ምንድነው ማሳያችሁ ስራ እንዴት ፋይንድ ማድረግ እንችላለን ነው። ሁለት አይነት ኦፕሽን አለ። አንደኛው ኦፕሽን በፋይንድ ባይ ጆብስ ነው፣ በስራዎቹ መፈለግ እንችላለን። ሁለተኛው ደግሞ በካምፓኒው መለየት እንችላለን ማለት ነው። ለምሳሌ በስራ ዝርዝር አሳየኝ ብዬ ሰርች ሳደርገው እዚህ ጋር ምንድነው የሚያሳየኝ የተለያዩ አይነት ስራዎች አሉ። እነዚህ አይነት የተለያዩ አይነት ስራዎች ኤክስፓየርድ አድርገዋል አላደረጉም፣ መቼ ነው የወጡት፣ መቼ ነው አፕላይ ማድረግ የሚቻለው፣ ክራይቴሪያቸው ምንድነው፣ ጆብ ዲስክሪፕሽናቸው ምን ይመስላል፣ ከኔ ጋር ሄዳሉ አይሄዱም የሚሉትን እዚህ ጋር ማየት ትችላላችሁ። ለምሳሌ አሳን ኤግዛምፕል የመጀመሪያውን ስራ ላሳያችሁ። መጀመሪያ ላይ የምታዩት ስራ ሜንቴናንስ ኤንድ ሪፔር ኢንጂነር፣ በኢንጂነሪንግ ዘርፍ የተመረቃችሁ ልጆች አፕላይ ማድረግ ብትፈልጉ መጀመሪያ ቀድማችሁ ማድረግ ያለባችሁ ፕሮፌሽናል የሆነ ሲቪ ማዘጋጀት፣ ከቨር ሌተር ማዘጋጀት፣ ሁሉንም ያስፈልጋል የምትሉትን ዶክመንት ስካን አድርጋችሁ ሲኩዌንሱን ጠብቆ በፒዲኤፍ መልክ አዘጋጅታችሁ ኢሜይላችሁ ላይ ማስቀመጥ የተለመደ ተግባራችሁ ሊሆን ይገባል። የአንድ ዋንስ ካስቀመጣችሁ በኋላ በፈለጋችሁበት ታይም በፈለጋችሁበት ሁኔታ ላይ ሆናችሁ የኢትዮ ጆብስ አካውንታችሁን ብቻ ከፍታችሁ የስራ ዝርዝሮችን አይታችሁ አፕላይ ማድረግ ትችላላችሁ። ለምሳሌ ሜንቴናንስ ኤንድ ሪፔር ኢንጂነር በኦኤልኤ ኢነርጂ ኦኤልቢያ ኢነርጂ ላይ ይፈልጋሉ ማለት ነው። ስለዚህ እዚህ ጋር አባውት ዘ ጆብስ እዚህ ጋር ነባለሁ። ማጆር ዲዩቲው ምን ይመስላል እዚህ ጋር ስለተጻፈ ማንበብ ትችላላችሁ። ከእናንተ የሚጠበቀው ምንድነው፣ ስኪል የሚፈልገው ስኪል ምንድነው ምናምን የሚለውን እዚህ ጋር ታያላችሁ። መጨረሻ ላይ በዚህ ሁሉ የምትስማሙ ከሆነ ለስራው ካፔብል ነኝ፣ ብቁ ነኝ፣ ብወዳደር አሸንፋለሁ፣ ካሸንፍኩ በኋላም ለኔ የሚፈልገው አይነት ስራ ነው ካላችሁ አፕላይ ነው የምትሉት ማለት ነው። ዘን አፕላይ ትሉታላችሁ። አፕላይ ስታደርጉ ምንድነው እዚህ ጋር እንደምታዩት እኔ ኦሬዲ አንድ መጀመሪያ ላይ ምን ስላደረኩኝ ነው፣ መጀመሪያ ላይ እኔ አካውንቱን ስከፍት ዶክመንቶችን በሙሉ ኢትዮ ጆብ ሴቭ አድርጎ እንዲይዝልኝ ስላደረኩት የወሰድኳቸውን ሰርቲፊኬቶች በሙሉ እዚህ ጋር ምን እንደምታዩቸው ሲቪን ጨምሮ አፕሊኬሽን ሌተር ጨምሮ ሴቭ አድርጎ ይዞልኛል። እናንተ ግን ምንድነው የምታደርጉት አዝ ዘ ፈርስት ታይም ምንም አፕሎድ ያደረጋችሁት ነገር ከሌለ አፕሎድ ፍሮም ፋይል ትሉታላችሁ። ከዛ ኮምፒውተራችሁ ላይ የሆነ ቦታ ኮምፒውተራችሁ ላይ ወይም ፒሲያችሁ ላይ ዶክመንታችሁን ሰርች ያደረጋችሁትን ዶክመንት ወይም ያስቀምጣችሁትን ዶክመንት አፕሎድ ትሉታላችሁ ማለት ነው። ለምሳሌ እኔ ኦሬዲ አፕሎድ ስላደረኩኝ ምንም አፕሎድ የማደርገው ነገር የለም። አፕሎድ ካደረኩት በኋላ እዚች ጋር ሁሉም አፕሎድ የሚለው በተን ስለሚበራ ላሳያችሁ። ለምሳሌ እችኛዋን አፕሎድ ላድርግ። አሁን አፕሎድ ካደረኩ በኋላ እዚህ ጋር ምን ይለኛል? ሳሚት ይለኛል ማለት ነው። ሳሚት ካልኩት ቀጥታ ይሄዳል። ቀጥታ ወደ ሪክሩቱን ሪቪው ወደሚያደርጉት ሪክሩተሮች ስለሚሄድ ሌሎችን ካንዲዴት ላለመጨናነቅ የማይመለከተኝን አፕላይ ማድረግ ስለማልፈልግ እኔ እወጣለሁ ማለት ነው። እዚህ ጋር አፕላይ አለለው። እናንተ ግን ገብታችሁ አፕላይ ማድረግ ትችላላችሁ። ሌላው ደግሞ በምን መልኩ ነው ሰርች ማድረግ የምትችሉት? ይሄን ወደ ቀጣዩ ከማለፍ በፊት ግን እዚህ ጋር ስንት አይነት ስራዎች አሉ በኢትዮ ጆብስ ላይ ከረንት ላይ የተለቀቁ የሚለው ስታዩት እዚህ ጋር ኔክስት ፔጅ እያላችሁ ማየት ነው። በጣም በርካታ ስራ ነው ያለው። ኢቭን ለመቁጠር ራሱ በጣም ትቸገራላችሁ። በጣም በርካታ ስራ አለ። ስለዚህ እነዚህን ስራዎች በቀላሉ ሰርች እያደረጋችሁ በየቀኑ አዳዲስ ስራዎችን ላይ አፕላይ ማድረግ ትችላላችሁ ማለት ነው። ሁለተኛ በካምፓኒ ኔም መፈለግ ትችላላችሁ። በካምፓኒ ኔም እንዴት ነው የምትፈልጉት? እዚህ ጋር እንደምታዩት ፋይንድ ባይ ካምፓኒ ስለው እዚህ ጋር በጣም በርካታ ካምፓኒዎችን እያሳየኝ ነው። በጣም ብዙ በርካታ ካምፓኒዎች አሉ። ከዚህ ውስጥ እናንተ መምረጥ ትችላላችሁ። ወይም ደግሞ እዚህ ጋር የምትፈልጉትን ካምፓኒ ጽፋችሁ ሰርች ማድረግ ትችላላችሁ በቀላሉ ማለት ነው። ለምሳሌ ኮካ ኮላ ኢስት አፍሪካ ቦትሊንግ ኢስት አፍሪካ ቦትሊንግ ለምሳሌ ኢስት አፍሪካ ስለው በጣም እኔ የፈለኩት የኮካ ኮላ ካምፓኒ ነበር፣ ግን ከዛው ጋር ተያይዞ በጣም በርካታ ምኖችን አሳየኝ ማለት ነው። ድርጅቶችን አሳየኝ። ኢስት አፍሪካ ቦትሊንግ ሼር ካምፓኒ፣ ኮካ ኮላ፣
እነዚህ የምታዩቸው እንትኖች የስራ ድርጅቶች በሙሉ ከእናንተ ጋር ፊት ሊያደርጉ የሚችሉ ሊሆኑ ይችላሉ። ስለዚህ ገብታችሁ አፕላይ ማድረግ ትችላላችሁ። ወይም ደግሞ ሁሉንም ካምፓኒ በአንድ ጊዜ አሳይኝ ካላችሁት ባይ ኦል ካምፓኒስ የሚለውን ሰርች ታደርጉና እንደዛ አድርጋችሁ ሁሉንም ወደ 238 በላይ የሚሆኑ ካምፓኒዎች አሉ መርጣችሁ ምን ማድረግ ትችላላችሁ ማለት ነው። ምን ስራ ወጥቷል፣ ክራይቴሪያ ምንድነው፣ ደሞዙስ ምን ይመስላል፣ በምን ያህል ሬንጅ ነው የሚቀጥሩት የሚለውን ነገር ዝርዝር መረጃውን ከሳይታችሁ ላይ እየገባችሁ ማየት ይጠበቅባችኋል ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። ቀጣይ እስከምንገናኝ መልካም ጊዜ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጀማሪ እስከመሆኑ የመጠን አበረታቱኝ። አዳዲስ ነገሮችን በየጊዜው እያመጣሁ የማሳያችሁ ይሆናል። በቀጣይ ምን ማድረግ እንዳለብኝ ወይም ደግሞ ኢትዮ ጆብስን በተመለከተ አካውንት እንዴት ክሬት ማድረግ እንደሚቻል ስቴፕ ባይ ስቴፕ አሳየን፣ ወይም ሲቪ እንዴት እንደሚዘጋጅ ስቴፕ ባይ ስቴፕ አሳየኝ የምትሉኝ ከሆነ ሀሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። ባይ ባይ።